አላወከኝም ማለት ነው። አንተ ምን እያረክ ነው? እያይሽኝ አይደል እንዴ? ምን ጠይቂኛለሽ? ምን አረገ? ለምን ደው የምትመታው? ካንቺ ጋር ያዩትን ወንድ እንደምገለው ነግሬሻለሁ አይደል? ምንድነው አንተ አልፈልግም ስትባል አይገባም እንዴ? ዝበይ ጉንዳን። አንቺ ደግሞ አሁንም ቢሆን ካንቺ ጋር ወንድ ካየው እገለዋለሁ። ማን ስለሆንኩ ነው አንተ እሱ የምገለው? ምክንያቱም ስለማፈቅርሽ። አንተ ስላፈቀርካት ብቻ የምታገኛት ነው እንዴ ይመስልህ? ዝበይ አንቺ ነሽ አንድም እንደዚህ ያልሽ የምታጋጊው። አንቺ ደግሞ ምን አረኩሽ? ለምን ነው የጠላሽኝ? መጀመሪያ ስለ ፍቅር ይግባህ እሺ። ማለትማ ገብቷል። አትፈልግም በቃ ጭቅጭቃት ይጭ። ቆይ ከዚህ በላይ እንዴት ልሆንልሽ? ሲጀመር መች ጊዜ ያለህና ስደውልልህ እንኳን መች አንስተልኝ ታውቃለህ? ለሱ እኮ በተደጋጋሚ ይቅርታ አልኩሻ። በቃ ተረጂ። ምንም እዚህ ልብን ከሰራ በኋላ ይቅርታ ምናምን አያስፈልግም እሺ። ሺ ጊዜ ይቅርታ ጠየቀኝ፣ ግን አንተ በቃ የምትለወጥ ሰው አይደለህም። በቃ ይቅርታ አስተካክላለሁ አልኩሽ አይደል? ደግሞ እኮ ጨዋታ ልሆኝ ነው።